ትዳር በእግዚአብሔር ፊት ራሱ የተወደደ ነገር ስለሆነ ሰይጣን ትኩረት አድርጎ የሚሰራበት ቦታ ነው እና ነቂ መባባል አለብሽ ከሰይጣን ጋር ወዲህ ታባህ ነው የምትሄደው ያልሽ ሰማህ ማለት አለብሽ ፈተናዎችሽን የተቋቋምሽ ትዳርሽን ማቆም መቀጠል አለብሽ እና እኔ በጣም ወደው እንዳልኩሽ የህይወቴ አካል ነው በቃ ትዳሪ በጣም ኬቢ ደግሞ በጣም ሰፖርት የሚያደርግ በቃ ባል ነውና በጣም ደስተኛ ነኝ እግዚአብሔር ይመስገን ከዛ ደግሞ ልጆች ደግሞ ሞር ያጠነክሩሻል እውነት አራት ልጆች እናት ነሽ አትመስይም ምንም ሁሉም ሰው ነው የሚላገርም አይደል አፍጥነሻል ደግሞ በተከታታይ ነው ጊዜም ሰተሽ አይደለም እኔ ፈልግ ነበር እግዚአብሔር ደግሞ አገዘኝ በደንብ እግዚአብሔር ይመስገን ያው እኔ 3 ልጅ በማቀድበት ሰዓት 4 ልጅ አረገልኝ